አነጋጋሪ ጉዳይ፣ አነጋጋሪ ሐሳብ፣ ወደ ጉዱ ማለቴ ወደ ጉዳዩ። እንደ ስዊድን ያለ በጣም ያደገ አገር ከ10,000 በላይ ፔሸንቶችን ቴክ ኬር አድርጌያለሁ። ብዙ ጊዜ የማየው ነገር ሰዎች ሀብት ይገነባሉ፣ ነገር ግን ጤናቸውን ያፈርሳሉ። በሆስፒታል ውስጥ የማየው ነገር በጣም ነው የሚያሳዝነው። በ40 በ50 በ60 ዓመት ሃይ ብለድ ፕሬሸር፣ ስኳር በሽታ፣ ድንገተኛ ስትሮክ። አብዛኞቹ ደግሞ የሚሉት አንድ ነገር ነው፣ ልጆቼን ለማሳደግ ሰራ ነበረ፣ ጊዜ አለኝ ብዬ አስብ ነበረ። ነገር ግን ጊዜ ቆሞ አይጠብቅም። ይሄ ንግግር ልብ ይነካል። ሀብት ለማግኘት ስንሮጥ ጤናችንን የምንረሳ ሰዎች ስንት ነን? በ40ና በ50 ዓመት ልጆቼን ለማሳደግ ሰራ ነበር ማለት ዋጋ የለውም። ጤና ከሌለህ ለማን ትተርፋለህ? ፕሪቬንሽን ኢዝ ፓወር የሚለው መመሪያ ለሁላችንም ነው። ዛሬ ለጤናችሁ ምን አደረጋችሁ? የባል ድርሻ ብር ሰርቶ ማምጣት ነው። የሚስት ድርሻ ደግሞ ያመጣውን ብር አብቃቅታ አብረው መኖር ነው። ድርሻችን ይሄ ነው። ኧረ ተይ፣ እንዲህ በቀላሉ አለቀ? ድርሻ ክፍፍሉ ግን ገርሞኛል። ባል ሰርቶ ያምጣ፣ ሚስት አብቃቅታ ታኖረው። ግን ኑሮ በተወደደበት በዚህ ዘመን አብቃቅቶ መኖር ራሱ ፒኤችዲ የሚጠይቅ ሥራ ሆኗል እኮ። ባሎችዬ ሰምታችኋል? ዩቲ በእግዚአብሔር እንጋባ። አልፈልግም። አንዴም እንኳን ምን ልቤ በጣም ይወድሻል። አካላቴ አንቺን ይመኝሻል። ትልቅ ሰውኛ ተውና በስርዓት ትልቅ ነኛ፣ እድሜ ነው ትልቅ ነኝ። ይሄ ተጋበኛ አባቴ ሞት ምንድን ነው? እምቢ ስልህ እሺ ማን አንተ አትለምነኝም እንዴ? ዩቲናስ እኮ ነኝ። ራቼ እኮ ተስፋ አይቆርጡም። አካላቴ ይመኝሻል ሲላት እሷ ደግሞ ትልቅ ሰው ነህ ተው ብላ አረፈችው። ዩቲናስ ግን መጨረሻሽ ምን ይሆን? ራቼን እንዲህ አታስጨንቂው። ልጁ አባቴ ሞቷል እስኪል ድረስ ተስፋ አስቆርጠሽዋል እኮ። ታውቃለህ ግን እናንተ ወንዶች ከገነት የተባረራችሁት ለወዳችሁ ብላችሁ እንደሆነ። እናንተ ወንዶች ከገነት የተባረራችሁት ለወዳችሁ ብላችሁ? አዎ ለወዳችሁ ብላችሁ እኮ ነው ከገነት የወጣችሁት። እኛ? አዎ ለሆድ ብለን ነው ከገነት የተባረርነው። እና ምን ልትል ነው? እናንተስ? እናንተ አፓረንት መታችሁ ነው? ቼስ ወዳም እናንተ ያላችሁ አስባራችሁ ጭልፋ ጭልፋ ወንዶችን ለሆዳቸው ብለው ወጥ ስትላቸው እሱ ደግሞ ያስበራራችሁን እናንተ ናችሁ ብሎ መለስላት። በእውነት ግን በገነት ጉዳይ ጭልፋ ምን ያደርጋል? የቲክቶክ ቀልዶች ግን እየጨመሩ መጥተዋል። ህይወት ምን አስተማረን? ተንኮል ማለት አባ ሰላም ነው እንዴ? ነው በማኑ አለች አሎለ ህይወት ምን አስተማረን? ተንኮል ማለት ተንኮል ነው። እኔ ከኔም አርፎ ተርፎ ለብዙ ሰው አሁን ተንኮል እያስተማርኩ ነው። በጣም ነው ተንኮል የሚበላው ምግብ ህይወት ችግር ነው አስተማረችን። ስለዚህ ነው ለህዝቡ ተንኮል ማስተማር ነው ፈልጉ። ምንድነው የምሰማው? ተንኮል ህይወትን የሚበላው ምግብ ነው። የሰውዬ ህይወትን እንዲህ የተረዳት ምን አድርጎት ይሆን? ለህዝቡ ተንኮል ማስተማር ፈልጋለሁ ማለቱ ግን ተጠንቀቁ ጋይስ፣ ተንኮል አስተማሪ መጥቶላችኋል። ስታወሩ አይ ኮንታክት ይኑራችሁ። የእውነቴን ነው። አሁን ባለፈው አንድ ሰውዬ ሲያወራኝ ማለት ነው በቃ ሌላ ቦታ እያየ ነው የሚያወራኝ። እንዴት ልረዳው? ለኔ ነው እንዴ ወንድሜ ልለው ነበር። እንዲህ ብሎ ወደዛ እያየ እና የሚገርም ሲል እኔ እንዲህ ስል ከዛ ወደዚህ ይመጣል ደግሞ በዚህ ስመጣ እንዴ ይሄኝ እንጂ ማለት ላልኖርም እኮ ይችላል። እንዲህ ብላ አውርታ ስትዞር ባልኖርስ አየት ማድረግ አለብህ። ናቲ ትክክል ነው። ሰው ሲያወራህ ሌላ ቦታ የምታይ ከውላ ለማን ነው ወንድሜ ያስብላል። ፊት ለፊት አይንን ለአይን መተያየት ኮንፊደንስ ነው። ፈተት ብለህ ደግሞ ሰው አታስደነግጥ እንጂ አይንህን ስብር አታድርግ። መተት ያሰራችሁብኝ ሰዎች ፍቱልኝ። መንጃ ፍቃድ ለ36 ጊዜ ወድቄ 2 ዓመት ሙሉ ስቃይን ማየው ዲግሪ ይመስል መተት ነው ስገምት። ፍቱልኝ፣ ተፋቱኝ። 36 ጊዜ? እረ ፋሲካዬ፣ ይሄማ ዲግሪ ሳይሆን ፒኤችዲ አልፎታል። እረ መንገድ ላይ ስትወጡ ተጠንቀቁ። በ36 ውድቀት መንጃ ፍቃድ ስታገኝ ምን ልትሆን ነው? ፍቅር ነካባትም በላ የሚመስል ማንም የለም። አዶናይ የሁላችንም በጎ ሰው
ለ30 ደቂቃ ምንም ሳይናገር ሲያለቅስ ማየት በጣም ልብ ይሰብራል። ጃኒ ናፍቆት ይሆን ወይስ ሌላ የውስጥ ስቃይ? ንጉሡ ሲያለቅስ ማየት አይዞህ አዶናይ፣ ሁላችንም ካንተ ጋር ነን። ይሄ መራራ እውነት ነው። በነገራችን ላይ በሆነ አጋጣሚ ቀን ዘንበል ሲልብና ነገሮች እንደጠበቃቸው ሳይሆኑ ሲበላሹብህ የመጀመሪያው ንቀትና ሐሜት የሚጀምረው ብዙ አብረው ያሳለፍከውና ብዙ ከሆንክለት ወዳጅ ነው። አይግረም ለማለት ያክል። ሁሉም ነገር ሲሳካልህ አብሮህ የነበሩት ቀን ሲጎድል የመጀመሪያው ጠላቶችህ ይሆናሉ። ስለዚህ በሰው ላይ ሳይሆን በራስህ ላይ ተመካ። አይግርምህ፣ ይሄ የሰው ልጅ ባህሪ ነው። ወክ እያረኩ አንድ ነገር ላወራችሁ። ጎማ ተነፈሰብኝና ቀየርኩ። ልቤ ላይ ምን እንደመጣ ልንገራችሁ። ያንን ጎማ ኤኒ ታይም ተሸክመነው ይዘነው እንዞራለን። ተሸክመነው ከኋላም ቢሆን እያሳየን የፈለገ ሌክዠሪ መኪና ይዘን ቢሆን ከኋላ እሱን ገጥመን አለዛ ደግሞ ከውስጥ ይዘነው እንዞራለን። ቢከዝ ስለሚያስፈልገን መቼ የሆነ ቀን ልክ ተሸክሞን ይዞን ይዞር የነበረው ጎማ ሲተነፍስ ተሸክመነው ይዞ የምንዞረውን ጎማ እንቀይርበትና ያ የተነፈሰውን ደግሞ ይሄኛው ተሸክሞት የነበረው ያኛውን ይቀይርና ይሄኛው ያኛውን ይሸከማል። መቼ ማን መቼ የቱ ጋር እንደምንፈላለግ ስለማይታወቅ እንሸካከም ለማለት ነው። ተባረኩ። ከጠቀማችሁ ሼር አድርጉት። ምርጥ ምሳሌ። ጎማውን ተሸክመን የምንዞረው አንድ ቀን ስለሚያስፈልገን ነው። ሕይወትም እንዲህ ናት። ዛሬ የረዳኸው ሰው ነገ አንተን ሊረዳህ ይችላል። ዛሬ አንተን ተሸክመው የነበረው ነገ ሲደክም አንተ ተሸክመው። ተባረኪ እህቴ፣ ትልቅ ትምህርት ነው። እንግዲህ እውነቱ ይሄ ነው። እናንተስ ምን ትላላችሁ? ሐሳባችሁን ኮመንት ላይ አፍስሱት። አነጋጋሪው ነበርኩ። ሰላም ሁኑ።